አንድ የ7 ዓመት ህጻን ልጅ ላይ ፕራንክ በሚል አንድ ግለሰብ አንተን ለመግደል ገንዘብ ተከፍሎኛል ብሎ ህጻኑን ያስፈራራዋል። ይሄንን ቪዲዮ በተለያዩ ማህበራዊ ድረገጾች ላይ ያሰራጨዋል። ግለሰቡን ደግሞ ቤተሰቦቹ እየፈለጉት እንደሆነ ለአሃዱ ገልጸዋል። ስነ ልቦናው ተጎድቷል ህጻኑ። በዚህም እንግዲህ ሰው ለመቅረብም ፈርቷል ያለማመድ ነው ስትል ታላቅ እህቱ ከአሃዱ ጋር በነበራት ቆይታ ገልጻለች። ፕራንክ በሚል የተለያዩ ወንጀሎች በሚፈጽሙ ሰዎች ላይ እንግዲህ አስፈላጊውን የህግ እርምጃ ካልተወሰደ እንደ ሀገር ትልቅ አደጋ ላይ ያለን መሆናችን የሚያሳይ ነው። ፕራንክ በሚል በርካታ ያልተገቡ ከባህልም ከእምነትም ከኖርንበትም አካሄድ ወጣ ያሉ ነገሮች ሲፈጸሙ እንመለከታለን። ይሄ ታዳጊ ህፃንም በፍርሃት አይኖቹን በመታየት መልኩ ፕራንክ ነው ብሎ አንተን ለመግደል ገንዘብ ተከፍሎኛል ገንዘብ አምጣ እያለ ሲያስፈራራው ልጁን በፍርሃት እንዳይገድለው ሲማጸነው የሚያሳይና በርካቶችን ያሳዘነ ቪዲዮ ነበረ። ይሄ ከባድ ወንጀል ነው። በነገራችን ላይ በጥቅሉ ፕራንክ እያሉ ለውቅናና ለዝና እንዲሁም ደግሞ ከፍተኛ እይታን ለማግኘት በሚል የውስጥ ጥላቻና ፍላጎታቸውን ለመግለጽ በአቋራጭ ለመታወቅ የሚሰሩ ሰዎች በህግ መቀጣትና ሌላውንም ማስተማሪያ ማድረግ ያስፈልጋል የሚል መልእክትም ነው የተላለፈው። ፕራንክ ከቀልድ ባሻገር ግን ወደ ወንጀል በሞትና አካል ማጉደል የሚያስቀጣ የህግ ማስጠንቀቂያ ያለው አንድ የህግ ባለሙያ እንደውም በቅርቡ እንዳሉት ምንም እንኳን የኢትዮጵያ ህግ ወንጀል በቀጥታ ፕራንክ ወንጀል ነው የሚል አንቀጽ ባይኖረውም ግን በፕራንክ ሰበብ የሚከሰቱ ውጤቶች ወደ ከባድ የወንጀል ተጠያቂነት የሚመሩ ናቸው። ፕራንክ የሚደረገውንም ሰው ሊጎዳ ስለሚችል ማለት ነውና በፕራንክ ምክንያት በተቀለደበት ሰው ላይ በድንጋጤ ሊሞት ይችላል። የደም ግፊት ያለበት ሰው የደም ግፊቱ ሊጨምር ይችላል። አካል ማጉደል ድረስ የሚከሰት ከሆነ ድርጊቱ በቀልድነት የሚታይ አይደለም፣ ወደ ወንጀልም የሚሄድ ጉዳይ ነው። እንደዚህ ያሉት ከባድ ጉዳቶች ከተከሰቱ ፕራንኩን ያደረገው ሰው ወይም ግለሰብ በተለይ ያለ ፍቃድ የሚቀርጹ ሰዎች በኢትዮጵያ የወንጀል ህግ መሰረት ተጠያቂ ሆነው ወደ እስራት የሚያመራ ቅጣት ሊጣልባቸው ይችላል። ጥንቃቄ ይደረግበት። ድርጊቱ እንደ ግድያ ወይም ከባድ የአካል ጉዳትም ማድረስ ተቆጥሮ ይቀጣል ማለት ነው። በቅንጭቡ ግን ይሄንን ህፃን ልጅ ሲያስፈራራው የነበረውን ግለሰብ ቪዲዮን ተከታትለን እንመለሳለን። ቁም እዚህ ሰፈር ምን ልታረግ ነው የመጣው? ምን ልታረግ ነው የመጣው? አሁን ማለት ነው ልገል የተከፈለኝ ብር ለአንተ ማለት ልገል ነው ብር የተከፈለኝ ልገልክ ነው ነው ያልኩህ ልገልክ ነው አንተ ምንድነው የሌለ ልገልክ ነው ምን ልልቀትላን ምን ልልቀትላን ለፍላን ምን ይላ ልልቀትላን ሰብላከኛን እንደተመለከታችሁት ነው። ከታላቅ እህቱ ጋር ቆይታ አድርጓል። በዚህ ቪዲዮ የምትመለከቱት ህፃን ከመደንገጡ ጋር በተገናኘ በብዛት ቪዲዮ ሲዘዋወር ነበረ። ማንኛውም ሰው ያለ ፍቃድ ሰውን ፕራንክ ማድረግ በነገራችን ላይ ያስጠይቃል። ከእህቱ አንደበት የተፈጠረውን ተከታትለን እንመለሳለን። እኔ ናስር ይባላልው ብር ሲጣኝ ብሎ አስፈራራው። አርዳሃለሁ ብሎ ነው አስፈራራው። እሱ ደግሞ የለኝም ያለቀሰ ነበር ያኔ ማለት ነው። አርዳሃለሁ ብሎ ሳልቻለሁ ነው ቪዲዮውን ማለት ነው። እኔም ይሄ ነገር እንደተከሰተ አላወኩም ነበር። ከትላንት ወዳ ነው አየሁት ቲክቶክን ማለት ነው። ቲክቶክ ላይ ነው አየሁት እኔ። አረ በጣም ጨንቃል። እኔም ካየሁት በኋላ በጣም ነው የተሰማኝ። ታናሽ ነው እኔ አርዳሃለሁ ሲለው በጣም ብር ሲጠኝ አርዳሃለሁ ሲለው በጣም ተጨናንቆ ነው በቃ እንደዛ 7 ዓመቱ ነው ህፃን ነው። በጣም ነው አዘንኩት ወላሂ። አረ በጣም ነው ደነገጥኩት። አይቼ እንዴት እንዳለቀስኩኝ ጨንቆኝ ማለት ነው። ከዛ በኋላ ማንንም ከመጣ በቃ ይፈራል። ማታም ደግሞ ያለቅስ ነው የሚያድረው። በጣም በቃ ማንንም ሰው ከመጣ አጠገቡ ራሱ አይጠጋም። አጎቶቹ ራሱ ቢመጡ ይፈራል። በቃ ልጁ መጣ ይልና ይፈራል። ከዛ ሰው ሲመጣ ቤት ገብቶ ነው የሚተኛው። መጣ ልጁ ሊያርደኝ መጣ ምናምን ይላል። በህልሙም እንደዛ ነው የሚለው። ከዛ ሰው ሲመጣም ደግሞ በቃ ሮጦ ቤት ነው የሚገባው። በህልሙ ያወራ ሲያድር ማለት ነው። እኛ አልገባንም በቃ ይሄ ነገር ራሱ ማለት ነው። ጽፎ ነበር ግን አሁን በቃ ምንም አይልም። ይሄ ነይቼማ ዝም አልለውም ግን ልጁ እዚህ የለም ችግሩ ማለት ነው። እንደሰማችሁት ነው። በስመ ፕራንክ የከፋ ነገር እንዳይከሰት ከፍተኛ ጥንቃቄ ያስፈልጋል የሚል መልእክት እናስተላልፋለን።